አሁን የዝግጅታችን ተወዳጅ ክፍል የሆነውን የጥያቄና መልስ ፕሮግራም እንጀምራለን። እባካችሁ በአንድ ጊዜ አንድ ጥያቄ ብቻ ጠይቁ። የመጀመሪያውን ጥያቄ ቀጥል። ስሜ ቫሲግራና ይባላል። የክርስትና እምነት ተከታይ ነኝ። ጋዜጠኛም ነኝ። ከአሁን በፊት የመስቀል ጦርነትና የመስቀል ጦረኞች ከሙስሊሞች ጋር የሃይማኖት ጦርነት ማድረጋቸው ሲነገረን ቆይቷል። አሁን ግን የዚያን ጊዜውን ድርጊት ስናስተነትነውና ንጹሃን ሙስሊሞች ላይ የሚደረገውን የማሸበር ሥራ በፊልም ስናየው ይህ ድርጊት ከዚያ የመስቀል ጦርነት ተከታይና አካሄዱን ለውጦ ይቀጥል አይመስልህም? ለመሆኑ እነዚህ ምዕራባውያን ከዚያ የመስቀል ጦርነት በኋላ ይህን ያሁኑን ድርጊታቸውን የቀጠሉት ለምን ይመስልሃል? ወንድሜ ጥሩ ጥያቄ ጠይቋል። ክርስቲያንም ነኝ ብሏል። እነዚህ ኦሪየንታሊስቶች ቅድም እንዳልኳችሁ ጂሃድ የሚለውን ቃል ቅዱስ ጦርነት የሚል ስያሜ የሰጡት ናቸው። ያንን ጦርነት የመስቀል ጦርነት ያሉበት ምክንያት ብዙሃን የሃይማኖት ጦርነት ነው ብሎ እንዲከተላቸው ለማድረግ ነው። ወንድሜ ጋዜጠኛ ስለሆነ የዛን ጊዜው ድርጊት አሁን ግልጽ ሆኖለታል። እነዚህ የመስቀል ጦረኞች ሌላ ሳይሆን ዓላማቸው ንጹሃን ሙስሊሞችን ማሸበር ነበር። እኔ እዚህ የመጣሁት ስለዚህ ልናገር አልነበረም። የትኛውንም እምነት ለመንካት አይደለም፣ ለመንካትም አልፈልግም። እኔ ያልኩት ሁሉም ሃይማኖቶች ሰላም እንዲሰፍን ሲሉ ውጊያ እንደሚያዙ ነው የጠቀስኩት። አሁን ወንድሜ ለጠየቀኝ ጥያቄ ግን መልስ መስጠት አለብኝ። ወንድሜ ልክ ነህ። የመስቀል ጦረኞች ሙስሊሞችን አሸብረዋል። አሁን የምታየውና የምትሰማው ነገር ሁሉ የሚያሳይህ ይህንኑ የማሸበር ድርጊት ነው። ቅድም እንዳልኩ ዛሬ እስላም በዓለም ላይ በፈጣን ሁኔታ እየተስፋፋ ያለ ሃይማኖት ነው። ሙስሊም ያልሆኑ ሰዎች እስልምናን በኃይል እንዲቀበሉ የሚያስገድድ አንድ አይነት ነገር አለ ብለህ ልትጠቁመኝ አትችልም። የትም ቢሆን እንደውም እውነታው ኢስላምን ከተቀበሉ በኋላ የሚደረግባቸው ጉንተላና ጫና መብዛቱ ነው። ይህ ሁሉ ሊስተካከል የሚችለው ወደ መጽሐፍ ቅዱስ ከተመለሱና እምነቱን ሲተገብሩ ብቻ ነው። ክርስቶስ ማቴዎስ ወንጌል ምዕራፍ 5 ቁጥር 40 እስከ 41 ላይ እንዲህ ይላል፣ ቀኝ ጉንጭህን ለሚመታህ ግራ ጉንጭህን አዙርለት። አንድ ሰው ሸሚዝህን ለመውሰድ ፈልጎ ቢከስህ ኮትህንም እንዲወስድ ተውለት። አንድ ሰው ከእኔ ጋር ጥቂት መንገድ ሂድ ብሎ ቢያስገድድህ አንተ እጥፍ መንገድ